አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ደህና ናችሁ ወይ? የመዲ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እና ዛሬ የማሳያችሁ ያው የሙሉክያ አሰራር ነው ማለት ነው ኢንሻአላህ። እና ያው ራሴንም ስለምወድ እዚህ ደግሞ ለራሴ ሽሮ ልሰራ አዘጋጅቻለሁ ማለት ነው። ብሎ ትንብያለሁኝ። እዚህ በርበሬ ስለጨመርኩበት እዚህ ላይ ቲማቲም ጨምራለሁ ማለት ነው። ሽሮ በጎን ብቻ ማለት ነው። እና ውዶቼ እንዴት ናቸው? እላለሁኝ አልሐምዱሊላህ። አበረታቱኝ። ላይክ ሰብስክራይብ በማድረግ ሸር አድርጉ እላችኋለሁኝ። እዚህ የሙሉክያ አሰራር ስትመጨረሻው ማሳያችሁ ይሆናል። ትንሽ ድምጥ አለው መሰለኝ። ድምጥ ይረብሻል፣ ግን ያው ሽታውን ለማውጣት ነው እንጂ ማለት ነው። ኢንሻአላህ ሽንኩርቴ እንደዚህ በደንብ ጥብስ ካለ በኋላ ዝጋ ዶሮ አዘጋጅቻለሁ ማለት ነው። በደንብ አጥቤ በሎሚና በከላ አጥቤ ሱድር ጃጅ የሚባለው ነው ማለት ነው። ከዚህ ጨምረዋለሁ። ጨመርኩት በኋላ አብሮ ጥብስ ማለት አለበት። አብዛኛውን በጣም ቆንጆ የሚያደርገው የሙሉክያ እንግዲህ ነጭ ሽንኩርት ነው። ነጭ ሽንኩርት በርከት አድርገን ማዘጋጀታችንን እንዳንረሳ እላችኋለሁኝ። እና ለራሴ እዚህ እንዳልኳችሁ ሽሮ እየሰራሁኝ ነው። ሽሮ ልሰራ ነው። አብራችሁን ቆዩ እና ውዶች እንደዚህ ጥብስ ካረጋችሁ በኋላ ነጭ ሽንኩርት ከዛ ጫው በደንብ አሁን ዶሮውን ጠብስታዎቻለችሁ። በጣም ጥሩ ጣዕምና ቆንጆ ሙሉክያ ይሆናል ማለት ነው። ይቅርታ ትንሽ ድምፁ እየረበሸ ነው። እና ወዶች እንደዚህ ዶሮ ጥብስ ብሏል ማለት ነው። እኔ የምሰራው ሙሉክያ የተዘጋጀውን ነው ማለት ነው። ያያችሁት ይሄንን ሸሪካ ማለት ነው። እና ውዶቼ ማለት ነው ያው እንግዲህ ያበሻ ቆጠጠሬን ፈታው ሽሮ ልሰራ ነው ብያቸው የለ ባለፈው ጓደኛዬ ታይቶ ስትመጣ ያመጣችልኝ ደረቆሽ እና በርበሬ ሽሮ ነበረ። ብዙ ጊዜ በልቼ ያመሰግናል የኔ ውድ እህት። ይኸው ብዙ ጊዜ በልቼ አሁን ይሄ ተርፎኛል ማለት ነው። የምር ቆይቷል ግን ከመጣ ያው መደም ቤት ስኮኑ ቶሎ ቶሎ ያነሳራምና ለረጅም ጊዜ ይቆያል። እንደዚህ እንደተቋጠረ አብዛኛው ኪስ ውስጥ አርጌ ነው ይሸታል ስለሚሉ በደንብ ቋጥሬ የማስቀምጠው ዛሬ ነው ያወጣሁት እላችኋለሁ። እና ያው አንዴ ተገዛችሁ ያው ብዙ ጊዜ ትጠቀሙታላችሁ ራሱ ብትገዙ እላችኋለሁ። ለራሳችሁ ነው። እኛ ብዙ ጊዜ ኢትዮጵያን ነው የምናስበው። አሁን ብር የሆነ ነገር እንግዛ የሆነ ነገር እናድርግ ስንል የሚያልቅብን የሚጎልብን ይመስለናልና ቅድሚያ ለራሳችን የምንፈልገውን የምንመረንን ነገር ማድረግ አለብን ማለት ነው። እና ሽሮልኝ ሽሮውን ደግሞ አብረን ምን ቀምሰው ይሆናል። በእርግጥ እኔ ቀምሼዋለሁኝ። በጣም ቆንጆ በርበሬና ሽሮ ነው እላችኋለሁኝ። በጣም ይቅርታ ድምፅ እየረበሻችሁ ነው። እንደዚህ ጥብስ አደረኩት ለሽሮዬ ማለት ነው። እዚህ ደግሞ ሙሉክያን እየሰራው ነው። ሴትዮዋ ትወዳለች በነገራችን ላይ
አብራ ትበላለች። በሙሉክያ ሽሮ አድርገን እንደዚህ እና ካና በዛ ቀለል አድርገን ሽሮ ሲያድር ሲውል ብዙም ጣዕም ስለማይኖረው ትኩሱን ለ2 ቀን በላይ አይበላም እና እንዲሰራችኋለሁ። ሙሉክያም ደርሷል። እንግዲህ በኋላ ትንሽ ውሃ ከልሼ ብቻ ነው የማወጣው ማለት ነው። እሺ ሽሮ የሚችል እንደከተከች ነው ማለት ነው። ያው የመጥበሻ ሽሮ ነው። እዚህ ደግሞ ሙሉክያዬ አርገን አሙታችን መጥለን ማለት ነው። በጣም ቀላል ነው። ያኔ ምግብ በምንሰራበት በዛው ጎን ላይ እንደዚህ ሁሉንም መስራት ይቻላል እላችኋለሁ። አቃጥሌ ጨርሼዋለሁ ማለት ነው። መነካኪያውን ዝም ብዬ እንደዚህ ያስገደፉ እየተውኩት ከዛ ይቃጠላል። ሰምታችኋል? እሺ ውስጥ መጨረሻም እንደዚህ ሙሉክያው ላይ የሚደረግ ያው የየሁሉም ቤት አሰራር ይለያያል። እኛ ጋር ግን ያው ነጭ ሽንኩርት እናረጋለን ማለት ነው። ቢስሚላህ አልተመቸኝም። ሀይቀ ባንድ ስለሆነ ምንም አልተመቸኝ እና ነጭ ሽንኩርት እንደዚህ ጥብስ አድርገን እናረጋለን። እኛ ጋር በየሁሉም ቤት ይለያያል። በዘይት ዘይቶን ማለት ነው። ከዛን ቅርታ 2 የሾርባ ማንኪያ ገዝበራ ፓውደር ማለት ነው። የተፈጨ የድንብላል ቅመም ማለት ነው። ድንብላል ፍሬ ቅመም የተፈጨ በኢትዮጵያ እንደዛ ነው መሰለኝ የሚባለው። እንደዛ ነው። ይሄን ባንድ ጥብስ እናደርገዋለን። በስተመጨረሻ የሚያነን የጠበስኩት ነጭ ሽንኩርትና ገዝበራ ፓውደር ላይ ጨመርኩት ማለት ነው። እንደዚህ ይመስላል። ይኸው በጣም አሪፍና ጣዕም ነው። ጣዕም አለው። በጣም ቆንጆ ሙሉክያ ነው የሚሆኑት። ስሩና ሞክሩት ማለት ነው። ሲቀጥል ላይክ ሰብስክራይብ በማድረግ አበረታቱኝ ማለት ነው። በአንድ እጅ ሆኖ ቪዲዮ መስራት በጣም ከባድ ነው እንደምላችሁ ማለት ነው። ሀይቃ ትንሽ ከብዳል። ቻሌንጅ አለው። ምክንያቱም አረቦቹ ማዩ አላዩ ድብብቆሽ ጫወትን ነው ቪዲዮ የምንሰራው። ስለዚህ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እስኪ ከመዳም ቤት የምወጣበትን መንገድ ብዬ ነው እንግዲህ የኔቱ እንዳልኳችሁ ጠይቁኝ። እስኪ ጥያቄ ያለውን የአረብ ሀገርን ነገር የማወራችሁ ይሆናል ማለት ነው። አንድ ቀን ቁጭ ብዬ ኢንሻአላህ ብቻ አብራችሁን ስለነበራችሁ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።